የዶክተር ሮዳስ ጉዳይ ባለጌ ቤት ስጋ ረካሽ ነው አይነት ነገር ነው የሆነብን እንጂ አዋቂነታቸው ይሄን ያክል ሊያስወቅሳቸው ይገባል እንዴ? ወይ አዎ የሃይማኖት አባት ናቸው። የጠፈር ተመራማሪ ሳይንቲስት ናቸው። በቃ ከሃይማኖት ውጡ። መግለጫም እየሰጡበት ያሉት ጉዳይ በተመራመሩት አንፃር እንጂ ከሃይማኖት አንፃር አይደለም። እንዴ እንደዚህ ሊወቀሱ አይገባም። ጭራሽ ጌጣችን ነው ሊሆኑ የሚገባው ነው ወይስ እንደሌሎቹ ደደብ ሁኑ የሚል መሪ ቃል ይዘው ይምጡ ለመወደስ? እንዴ አዋቂነት እንደዚህ በጣም ያሳፍራል። በእውነት ነው እንጂ እሳቸው ላይ ያየሁት ነገር የለም። እኔ ከእሳቸው ተምሬያለሁ እንጂ እስካሁን እሳቸውን ተከትዬ የተፋብኝ ነገር የለም። እና እረፉ። የምን እንደ አገሪቱ አንድ ምሁር ቢገኝባት እሳቸውን ለማጥፋት መሯሯጥ ምንድነው? እረፉ። የምር አይነፋም። እና ዩቲዩቤንም ሰብስክራይብ እያደረጋችሁ ቤተሰብ አረባካችሁ ባካችሁ